ቁጥር 48 የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ይላል። ይህ ቃል ቅድስት ድንግል ማርያም ቅድስት ኤልሳቤጥን ለመጎብኘት በሄደች ጊዜ በመንፈስ ቅዱስ ተሞልታ ከተናገረችው የምስጋና ቃል የተገኘ ነው። ቅድስት ኤልሳቤጥ የእመቤታችንን የሰላምታ ድምፅ ስትሰማ በማኅፀኗ ውስጥ የነበረው ጽንስ በደስታ ዘሏል። እርሷም በመንፈስ ቅዱስ ተሞልታ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት በማለት የእመቤታችንን ክብርና ብፅዕና እንደዚሁም የጌታችንን ጌትነት ገልጻለች። እመቤታችንም በበኩሏ በቅድስት ኤልሳቤጥ የተነገረውን ክብር ለሰጣት ለእግዚአብሔር ምስጋና በማቅረብና ታላቅነቱን በመግለጽ እንዲሁም ከፍ ያለውን ዝቅ በማድረግ ዝቅ ያለውን ከፍ በማድረግ የተራበውን በማጥገብ ሀብታሞችን ባዶአቸውን በመስደድ የሚፈርደውን ትክክለኛ ፍርዱን በማድነቅ ለአባቶች የገባውን ቃል ኪዳን አስቦ እስራኤልን መርዳቱን መስክራለች። ቅድስት ድንግል ማርያም በምስጋናዋ ውስጥ ከተናገረችው ትልቅ ኃይለ ቃል የአገልጋዩን ውርደት ተመልክቷልና የሚል ይገኝበታል። ይህ ቃል በሔዋን ላይ የደረሰውን መርገም ውርደትና ኩነኔ እግዚአብሔር በርኅራኄ ተመልክቶ የሔዋንና የልጆቿ ቤዛ ሆኖ መስዋዕት በመሆን ከመርገምና ከውርደት የሚያድን መድህን ክርስቶስን ወደ ዓለም ልኮ በማኅፀኗ እንዲያድር ያደረገ መሆኑን ያስታውሰናል። ዘፍጥረት ምዕራፍ 3 ቁጥር 16፣ ማቴዎስ ምዕራፍ 1 ቁጥር 20። ከዚህም ቀድሞ በሔዋን ላይ የደረሰው መርገምና ውርደት ዛሬ በድንግል ማርያም ቅድስናና ክብር የተሻረ መሆኑን እመቤታችንና ኤልሳቤጥ አረጋግጠዋል። ሉቃስ ምዕራፍ 1 ቁጥር 41። ሊቁ ቅዱስ ኤፍሬም በሔዋን ምክንያት የገነት በር ተዘጋብን፣ በድንግል ማርያም መወለድ ምክንያት ዳግመኛ ተከፈተልን ብሏል። ድንግል ማርያም የድኅነታችን ምክንያት ናትና። ከዚህ ቃል የሴቶች ውርደት የተወገደ መሆኑን ያስተምረናል። ይህ ቃል የሴቶች ብፅዕና በሐዲስ ኪዳን ውስጥ የተረጋገጠ መሆኑን ያስረዳናል። ይሁንና ይህን ቃል በሚገባ ባለማወቃቸው የተነሳ ዛሬም ድረስ አንዳንድ ሰዎች የሴቶች እናቶቻችንና እህቶቻችንን ክብር ዝቅ በማድረግና በሃይማኖት ሕግ ፈጽሞ የተከለከለውን አስነዋሪ ነገርን ሲፈጽሙ ይታያሉ። ሴቶች ተምረው ጤናማ ዜጋ እንዳይሆኑ ያለ ዕድሜ ጋብቻ እንዲፈጽሙና የተለያየ አካላዊና ስነ ልቦናዊ ጥቃት እንዲደርስባቸው ያደርጋሉ። ይህ እየተፈጸመ ያለው የሴቶች መርገምና ውርደት በተወገደበት ክብራቸውና ብፅዕናቸው በተረጋገጠበት በሐዲስ ኪዳን ዘመን ነው። በዚህ ዘመን እንዲህ ያለውን ኃጢአት መስራት የእግዚአብሔርን አዋጅ በግልጽ መቃወም ነው። እግዚአብሔርን መቃወም ደግሞ ትልቅ ኃጢአት ነው። የሐዋርያት ሥራ ምዕራፍ 9 ቁጥር 5። ዛሬ ድንግል ማርያም የተወለደችበት ቀን ነው ብለን የምናከብረው እርሷ በመወለዷ ብቻ ሳይሆን የእርሷ መወለድ የሴቶች ውርደትና መርገም ሁሉ ለመሻርና ለመደምሰስ ያስቻለ በዓል በመሆኑም ጭምር ነው። የድንግል ማርያም ወዳጅና በቃል ኪዳኗ የሚያምን ሁሉ በሴቶች ላይ የሚደርሰውን ጥቃትና የመብት ጥሰት መከላከል አለበት። ምክንያቱም ድንግል ማርያም ውርደቱ ተወግዷል ካለች በኋላ ውርደት መፈጸም የድንግል ማርያም ወዳጅ አያሰኝምና ነው።
ስለሆነም ሕዝበ ክርስቲያኑ ከእንዲህ አይነቱ ተግባር እንዲርቅ ከእግዚአብሔር የተሰጠው ሕግ ስላለ እርሱን ጠብቆ ማስጠበቅ ይገባዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 2። ምክንያቱም የአገልጋዮቹን የሴቶች ውርደት ተመልክቶ ይፈርዳል እንጂ ዝም አይልምና። ስለሆነም ድንግል ማርያም በመወለዷ የሔዋን መርገምና ኃጢአት ተሽሯልና ድንግል ማርያም በመወለዷ ደስ ሊለን ያስፈልጋል። የድንግል ማርያምን ልደት አክብረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። በሰማነው ቃል ይባርከን፣ ይቆየን።